አብይ ኦርቶዶክስ ጠላት ነው። የኢትዮጵያዊነት ጠላት ነው። በፍጹም ሀገራዊ ድርድር አይሰራም። በቤተ ክርስቲያን ውስጥ እንኳን ዛሬ የሰላም ድርድር ይደረግ ብለው ከማን ጋር ነው ድርድር የሚደረገው? ኢትዮጵያዊ ከሆነ ሰላምን የሚፈልግ ህዝብን የሚያዳምጥ ቢኖር እውነት ነው ሰላም። አያችሁ፣ አገራዊ ድርድር ከአብይ ጋር ይቻላል ወይ? ይቻላል ወይ? ሰላምን ስለምንጠላ አይደለም፣ አብይ ቤተ ክርስቲያንን ስለሚጠላት ነው። አባቶቻችን አሁንም የምንለምናችሁ እንደ አቡነ ጴጥሮስ በእውነት ላይ ቁሙ እንጂ አብይ መፍትሄ አያመጣም። አብይ መፍትሄ አያመጣም። ይሄንን በልባችን ይዘን ወጣቶች አሉን፣ ማህበራት አሉን፣ ካህናት አሉን። በዝምታ እስከ መቼ ድረስ እንሞታለን?